ሰላም እንደምሰንበታችኋል። ዛሬ እንደተለመደው እንግዲህ በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮአችን ትኩረት የሚያደርገው በአብዛኛዎቹ ጥያቄዎች መሰረት የማዲያት ላይ እና ቆዳችን ላይ የሚወጡ የተለያዩ ጥቁረቶችን እንዴት ማጥፋት እንችላለን የሚለው ላይ ነው ማለት ነው። ስለዚህ ከቪዲዮ ጋር አብራችሁ ቆዩ። እንግዲህ ማዲያት በዋነኝነት የሚከሰተው ቆዳችን ላይ ያሉት ሜላኖሳይት የሚባሉት ሴሎች በጣም ከመጠን ያለፈ ሜላኒን ፕሮዲውስ በሚያደርጉበት ሰዓት ነው። ይሄ ደግሞ የሚሆነው ለምንድን ነው? በአንደኛና በዋነኝነት ደረጃ በተደጋጋሚ የሚከሰት የፀሐይ ኤክስፖዠር ነው ማለት ነው። ለትንሽ ሰዓትም ቢሆን ግን በተደጋጋሚ በየቀኑ ፀሐይ ፊታችሁን የሚነካችሁ ከሆነ እና ፊታችሁ ደግሞ የፀሐይ መከላከያ ከሌለው ፊታችሁ እየተጎዳና ይሄ ሜላኖሳይቶቹ ደግሞ በጣም ኤክሰስ የሆነ ሜላኒን ፕሮዲውስ እያደረጉ ስለሚመጡ ለማዲያት ያጠቃቸዋል ማለት ነው። ለምሳሌ አንድ ሰው ጠዋትና ማታ ወደ ስራ በሚሄድበት ሰዓት እና ወደ ስራ በሚመጣበት ሰዓት የሚመታው ፀሐይ ካለ ለትንሽ ሰዓት ሊሆን ይችላል ያቺ የፀሐይ ኤክስፖዠር ያለችው፣ ግን ተደጋጋሚ የሆነ የፀሐይ ኤክስፖዠር ስለሆነ ስቲል ቆዳችሁ ለማዲያት እንዲጠቃ ሊያደርግባችሁ ይችላል ማለት ነው። ሌላው ሂት ነው ወይም ደግሞ ሙቀት። ብዙ ሰዎች የዚህኛው አዌርነስ የላቸውም። ነገር ግን ለምሳሌ ኪችን ውስጥ ያለ ሰው ፀሐይ ብርሃን የለም ብሎ ነው የሚያስበው። ስለዚህ ለማዲያት የሚያስከስት ማዲያት እንዲከሰት የሚያደርግብኝ ነገር አይኖርም ብላችሁ ልታስቡ ትችላላችሁ። ግን ሂትም እንደዚሁ ሜላኖሳይቶቹ ኤክሰስ የሆነ ሜላኒንን እንዲያ ፕሮዲውስ እንዲያደርጉ ያደርጋቸዋል ማለት ነው። ስለዚህ ምግብ የምትሰሩ ሰዎች ምናልባት ሼፎች ልትሆኑ ትችላላችሁ፣ የቤት ረዳቶች ልትሆኑ ትችላላችሁ፣ እንዲሁም የቤት እመቤቶች ልትሆኑ ትችላላችሁ። ረጅም ሰዓታችሁን እሳት ላይ የምታሳልፉ ሰዎች ከሆናችሁም እንደዚሁ የፀሐይ መከላከያ ፊታችሁ ላይ የማታደርጉ ከሆነ ማዲያት በቀላሉ ፊታችሁ ላይ እንዲከሰት መነሻ ምክንያት ሊሆን ይችላል ማለት ነው። ሌላው እርግዝና ነው። ከእርግዝና ጋር ተያይዞ የሚመጣ ማዲያት ሊኖር ይችላል። እርግዝናው ሲጨርስ ወይም አንድ እናት ስትወልድ ያ ማዲያት ሊጠፋ ይችላል፣ በዛው ሊቀጥልም ይችላል። አንዳንዴ ደግሞ ከመድኃኒቶች ጋር ተያይዞ ለምሳሌ የእርግዝና መከላከያ ይሄ ኮምቢኔሽን ሆርሞን ያለበትን መድኃኒት በምትወስዱ ሰዓት እሱም እንደዛው የማዲያት የመከሰቱን ቻንሱን ሊጨምር ይችላል ማለት ነው። ምክንያቶቹን ካወቅን እንዴት ነው እነዚህ ማዲያቶች ልናክማቸው የምንችላቸው ስንል ዋነኛውና የመጀመሪያው ሊረሳ የማይገባው ምንድነው? የፀሐይ መከላከያ ነው። ምክንያቱም በዋነኝነት ማዲያት ሊከሰት የሚችለው ወይንም ደግሞ ማዲያት ብቻ ሳይሆን የፊት መጥቆሮች ፊታችን የተለያየ ከለር እንዲኖረው የሚያደርገው ፊታችን እንዲሸበሸብ ወዙን እንዲያጣ የሚያደርገው በፀሐይ የምንጠቃው ነገር ነው። ስለዚህ የፀሐይ መከላከያ በጣም አስፈላጊ ነው ማለት ነው። ማዲያት ላስቸገራችሁ ሰዎች ደግሞ ምን አይነት የፀሐይ መከላከያ ብትጠቀሙ ነው የሚመከረው? ቲንትድ የሚባሉትን ማለት ነው። እዚህ ስክሪኑ ላይ የማሳያችሁ ቲንትድ የሚባሉት ሰንስክሪኖች አይረን ኦክሳይድ በውስጣቸው ስላለ የፀሐይ ብርሃንን እና የፀሐይ ብርሃንን ብቻ ሳይሆን ቪዚብል ላይት የምንላቸውንም ጭምር ብሎክ ስለሚያደርጉ ምንም አይነት ይሄ ፒግመንቴሽን ወርስ አይሆንም ማለት ነው። ወይም ደግሞ ይሄ ጥቁረት እየተባባሰ እንዳይሄድ ያደርግልናል ማለት ነው። ስለዚህ ማዲያት ለሚያስቸግረው ሰው በዋነኝነት የሚመከረው ቲንትድ የሆኑ ሰንስክሪኖችን መጠቀም ነው። እዚህ ጋር ስክሪን ላይ እንደምታዩት አይነት ቲንትድ ሰንስክሪንን መጠቀም አንደኛ። ሁለተኛ ደግሞ የሜላኖሳይቶቹ ብዙ ሜላኒንን ፕሮዲውስ እንዳያደርጉ ሊያግዙን የሚችሉ አክቲቭ ኢንግሪዲየንት ያላቸውን ፕሮዳክቶች ለፊታችሁ መጠቀም፣ ልክ እንደ ኒያሲናማይድ ምናልባት 5% ኒያሲናማይድ ያለውን አልፋ ሩቲን፣ እነዚህ ፕሮዳክቶች እርጉዝ እንኳን ብትሆኑ መጠቀም የምትችላቸው ፕሮዳክቶች ናቸው። ሌላው ደግሞ ከሐኪማችሁ ጋር ተነጋግራችሁ ትራንዛሚክ አሲድ ኪኒኑ መውሰድ ትችላላችሁ። ይህ በጣም በክሬም ምናምን ያስተካከለ ማዲያት ነው ማለት ነው። በጣም ስቲል የሚያስቸግር አይነት ከሆነ ትራንዛሚክ አሲድ ኪኒኑ መውሰድ ትችላላችሁ፣ ወይም ደግሞ ትራንዛሚክ አሲድ በሰረም መልኩ ያዘጋጁትን እሱንም መጠቀም ትችላላችሁ ማለት ነው። ሌላው ደግሞ አሁን ላይ በጣም እየተለመደ የመጣው ምንድን ነው? ኬሚካል ፒል ነው። ደርማቶሎጂ ሴንተር ሄዳችሁ ኬሚካል ፒል ማድረግ ትችላላችሁ ማለት ነው። ኬሚካል ፒል አዲስ ቆዳችሁ እንዲያመርት ያደርጋል ማለት ነው። ስለዚህ የተጎዳው ቆዳ እየተነሳ ስለሚሄድ ይሄ በማዲያት ምክንያት፣ በብጉር ምክንያት፣ በእሳት ምክንያት፣ በፀሐይ ምክንያት የተጎዳው ቆዳችን ተለውጦ አዲስ ቆዳ እንዲኖረን ያደርጋል ማለት ነው። ይሄ ሌላ ልታደርጉት የሚችሉ በተለይ ደግሞ በፍጥነት ማዲያታችሁን ለማስተካከል ለምትፈልጉ ሰዎች ሌላኛው በጣም ጥሩ መፍትሄ ነው ማለት ነው። ግን ሁልጊዜም ይሄ ኬሚካል ፒል ስታደርጉ በደንብ እውቅና ያላቸው ቦታዎች ላይ እና በደርማቶሎጂስት ወይም ደግሞ ትሬንድ በተደረገ
ስኪን አናሊስት ብታደርጉት ይመከራል ማለት ነው። ስለዚህ ከ4 እስከ 6 ሴሽን ኬሚካል ፒል ስታደርጉ በደንብ ፊታችሁ ላይ ለውጥ ማየት ትጀምራላችሁ ማለት ነው። ኬሚካል ፒል ስታደርጉ የምታደርጓቸው የሚገቡ ጥንቃቄዎች አንዱ እንዳልኳችሁ የፀሐይ መከላከያ ማድረግ አለባችሁ። ምክንያቱም እየወጣ ያለው ቆዳ ገና ልጅ ቆዳ ስለሆነ በደንብ ጥንቃቄ የሚፈልግ ነው ማለት ነው። እንደገና ደግሞ የምትጠቀሙትን ፕሮዳክት እንደዚሁ በጣም መጠንቀቅ አለባችሁ ማለት ነው። ዩዥዋሊ ኬሚካል ፒሉን ካደረጋችሁ በኋላ ደርማቶሎጂስቱ ምን አይነት ፕሮዳክቶች መጠቀም እንዳለባችሁ በዛው ይነግራችኋል ማለት ነው። በደንብ ቆዳችሁን እንድትጠብቁት ማለት ነው። ስለዚህ ሜቢ ሰርግ ያለበት ሰው በፍጥነት ኦር በተለያየ ምክንያት ቶሎ ለውጥ ፊቱ ላይ ማየት የሚፈልግ ሰው ይሄ ኬሚካል ፒሉ አንድ ፈጣን የሆነ እንትን ነው ማለት ነው። ነገር ግን ልክ እንዳልኳችሁ ደግሞ ሁላችሁም የምጠይቁኝ እነዚህ ነገሮች ተጠቅሜ ማዲያቱ ጠፋልኝ፣ ከዛ በኋላ ግን ተመልሶ ይመጣል። ማዲያት መነሻ ምክንያቱ የፀሐይ ብርሃን ነው ብያችኋለሁ። ስለዚህ ሁሉ ነገር ከተስተካከለላችሁ በኋላ ስቲል ሰንስክሪናችሁን መጠቀም የምታቆሙ ከሆነ ኦፍኮርስ ይመለሳል። ምክንያቱም ቆዳችሁ ስቲል መልሶ እየተጎዳ ነው ማለት ነው። ስለዚህ ማቋረጥ የሌለባችሁ ነገር አንደኛ የፀሐይ መከላከያችሁ ነው። የፀሐይ መከላከያ ጉዳት ላለበት ሰው ወይም ይሄ ማዲያቱ ላለበት ሰው ብቻ ሳይሆን ለሁሉም ሰው በሚመከር ነገር ነው። ምክንያቱም ቆዳ እንዳያረጅ ያደርጋል። አላስፈላጊ የቆዳ መሸብሸቦች እንዳይኖሩ፣ ያላስፈላጊ የቆዳ ጥቁረት እንዳይኖር ስለሚከላከል ማለት ነው። ስለዚህ ኢቨን ከተስተካከለም በኋላ ሰንስክሪናችሁን መጠቀም ቆዳችሁን ጤንነቱን መጠበቅ መርሳት የለባችሁም። ሌላው አሁን ላይ እየተጠየቁት ያለው ነገር ምንድነው? ብሊቺንግ ክሬም። ይሄ ጥቁረቱን ለማስተካከል ብሊቺንግ ክሬም ተጠቅሜ በደንብ ቆዳዬ በጣም ጥርት ብሎ ተስተካክሎልኝ ነበር። ይህም ብሊቺንግ ክሬም ሳቆም ግን በማዲያቱ ብሶ መጣ፣ ይሄ ወይ ጥቁረቱ ብሶ መጣ። ብሊቺንግ ክሬም በፍጹም የሚመከር ነገር አይደለም። ምክንያቱም በውስጡ ስቴሮይድ ነው ያለው። ስቴሮይድ ደግሞ ከቆዳችሁ አልፎ በሰውነታችሁ አብዞርብ ማድረግ ይችላል እና የሰውነት እንኳን ጉዳት ላይ መጣ ይችላል ማለት ነው። የጎንዮሽ ጉዳት አለው ከቆዳ አልፎ የሰውነታችሁ ላይ ማለት ነው። ስለዚህ በፍጹም ብሊቺንግ ክሬም መጠቀም ያለባችሁ ማለት ነው። አንደኛ መቅላት ውበት አይደለም። ሁለት ደግሞ ማዲያትን ለማጥፋት በስትክክል በሳይንስ የተረጋገጡ መፍትሄዎች አሉ። ይሄኛው የአቋራጭ መንገድ ነው። ቶሎ ለውጥ ልታዩበት ትችላላችሁ፣ ግን በጣም ጊዜያዊ ለውጥ ናት። ያህን ነገር መጠቀም ስታቆሙ ወይም ደግሞ መጠቀማችሁን ለረጅም ጊዜ ስታደርጉት ቆዳችሁ እየሳሳ ይመጣል። ቆዳችሁ በጣም ከመሳሳቱ የተነሳ በጣም ይሸበሸባል ማለት ነው። እንዲሁም ሌላ የጤና ጎንዮሽ ጉዳት ይዛችሁ ትመጣላችሁ ማለት ነው። ስለዚህ በፍጹም ብሊቺንግ ክሬም መጠቀም የለባችሁም። ከብሊቺንግ ክሬም ይልቅ በፍጥነት ለውጥ የምትፈልጉ ከሆነ ምናልባት ኬሚካል ፒል የሚባለውን መፍትሄ ማግኘት ትችላላችሁ ማለት ነው። እሱ የተሻለ አማራጭ ነው ማለት ነው። ኬሚካል ፒሉን እንደገና ደግሞ ቀደም የጠቀስኩላችሁን ፕሮዳክቶች እየተጠቀማችሁ በደንብ ለውጥ ማየት ትችላላችሁ ማለት ነው። ስለዚህ ማዲያትን ለመስተካከል አንደኛ የፀሐይ መከላከያችሁን ተጠቀሙ። ሁለተኛ ደግሞ እንደ አልፋ አርቡቲን፣ ኒያሲናማይድ፣ ሬቲኖል፣ ቫይታሚን ሲ፣ ኮጂክ አሲድ በውስጣቸው የያዙ ፕሮዳክቶችን በአግባቡ ከተጠቀማችሁ ይሄ ማዲያት እየጠፋ ፌድ እያደረገ ይሄዳል ማለት ነው። ፌድ ካደረገም በኋላ ደግሞ እናንተ ቆዳችሁ በደንብ እየጠበቃችሁ ሰንስክሪን እየጠበቃችሁ ካደረጋችሁ ተመልሶ የመምጣት ቻንሱን በጣም ትቀንሱታላችሁ፣ ትገዙታላችሁ ማለት ነው። ሰንስክሪን መጠቀም ደግሞ ቤት ውስጥ ስትሆኑ ማቆም የለባችሁም። ኪችን ውስጥ ስትሆኑ ማቆም የለባችሁም ማለት ነው። ቅድም እንዳልኳችሁ ኪችኑ ሂቱ ቆዳችን ሜላኒን ሞር ፕሮዲስ እንዲያደርግ ያደርጋል። ቤት ውስጥም ስትሆኑ ደግሞ ቪዚብል ላይት የሚባሉ አለ፣ ከስልካችን የሚወጣው ላይት አለ። ስለዚህ እነሱ ሁሉ እነዚህ ፒግሜንቴሽንን እንዲጨምር ስለሚያደርጉ ቲንትድ የሆነው ሰንስክሪን መጠቀማችሁ እነዚህ ነገሮች ሁሉ ብሎክ እንዲደረጉ ይረዳችኋል ማለት ነው። እንግዲህ የዛሬ ቪዲዮ ይሄን ይመስላል። በቪዲዮ እንደተማራችሁበት ተስፋ አደርጋለሁ። የተለመደው ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ፣ ለመመለስ ሞክራለሁ። እስከ ሳምንት ድረስ ባይ ባይ።